Goodness of Christ, Gospel Ministry. Goodness of Christ, Gospel Ministry. ናና አሁንም አስተምረን መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር መንፈስ ዕለት እንፈልግሃለን። አንተ አስተማሪያችን ነህ። መንፈስ ቅዱስ አንተ መካሪያችን ነህ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር መንፈስ ዕለት ስለ ኢየሱስ እንድታስተምረን እውነተኛው መገለጥ ከመንፈስ ሙላት ጋር እግዚአብሔር መንፈስ በእኛ ላይ እንድታበዛ አሁንም አረስርሰን አሁንም እግዚአብሔር አምላክ የዘገዩ የመሰሉ ነገሮቻችንን ንካ ሳይሆን የምንልህ take us to the deep አንተ በመጣ ጊዜ ነገሮች እንዲስተካከሉ እናውቃለንና ጄላጋዳስታ ክራቫ ሃዲጋሎስ ማክሬቬደጄኒያ ካሎባራ ሃዲጋሊያቮስ ለብራዳስታ ክራዲያሞንቶ ክሮቮቲ የኢየሱስ መንፈስ ቅዱስ እንድታስተምረን ጊዜውን ለአንተ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም ስለ ሁሉ ተባረክ። በኢየሱስ ስም የምናስተምረውን ሰዎች ስናስተምር የምናስተምረውን ነገር በኃይል እንድታጸና በኃይል የምንጸልየውን ነገር መንፈስ ቅዱስ ደግሞ በቃል እንድታጸና በክርስቶስ ኢየሱስ ስም እንጸልያ። የሚሰሙ ጆሮዎች የተባረኩ ይሁኑ። እግዚአብሔር እንዳያስተውሉ የሚጋርድ እግዚአብሔር በተለያዩ ስብስብ ነገሮች ውስጥ ያሉ ሰዎች ይሄ የእውነት ቃል እግዚአብሔር አባት አንድ እርምጃ ከፍ እንዲያደርጋቸው በአንተ መታመናቸው በኃይል እንዲጨምር ስትሬንግዛቸው እንዲጨምር የፌዝ ስትሬንግዛቸው የእምነት ኃይላቸው እንዲጨምር የሚያደርግ እግዚአብሔር ልዩ መንፈስ እንድታበዛ መገለጥህ እንዲበዛ ለሕዝብ ማስተማር ያለብህን እንድታስተምር በጌታ በኢየሱስ ስም ጊዜውን ለአንተ አሳልፈን ሰጠናል። ስለ ሁሉ እናመሰግናለን። ይህንን እውነት ቃል የሚሰሙ ሁሉ በጌታ በኢየሱስ ስም በመጀመሪያ በልውና እንድትባርካቸው አልፎም እግዚአብሔር ጤና የሚያስፈልገው ጤና እንዲፈወስ ህዝቡ እግዚአብሔር ምሕረት የሚያስፈልገው ምሕረት እንዲበዛለት ጸጋ የሚያስፈልገው ጸጋ እንዲበዛለት በጌታ በኢየሱስ ክርስቶስ ስም ፋይናንስ የሚያስፈልገው እግዚአብሔር ፋይናንስ እንዲሆንለት በኢየሱስ ስም እንባ መድረክ ካለበት እንባ እንዲደርቅ እግዚአብሔር በኢየሱስ ስም ያላገባ እንዲያገባ በኢየሱስ ስም በትዳር ያዘነ እግዚአብሔር እንዲበረታ የእግዚአብሔር መንፈስ አይኖቻቸው ያልተከፈቱ አይኖቻቸው እንዲከፈቱ ጆሮቻቸው ያልቀኑ ጆሮቻቸው እንዲቀኑ ለምጽ እንዲነጻ ተአምራት እንዲሆን የኢየሱስን ስም በዚህ ጉባኤ አሁን እጠራለሁ። እግዚአብሔር መንፈስ በጌታ በኢየሱስ ክርስቶስ ነው። ስለ ሁሉ እናመሰግንሃለን። ነገር ሁሉ ተሰብስቦ ኢየሱስን እንዲያከብር ጸልያል። መንፈስ ቅዱስ እኛነታችንን ሳይሆን መጽሐፍ እንደሚል አንድ ነገር ኮንፌስ እናደርጋል። በጌታ በኢየሱስ ክርስቶስ ስም ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን የምንሰብክበት እግዚአብሔር ምንም ሁኔታ የለምና በኢየሱስ ስም እንዲህ ብለን እናገራል። እግዚአብሔር አምላክ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክ ራሴን አልሰብክ። በጌታ በኢየሱስም የሚሰሙ ሁሉ ኢየሱስ ክርስቶስን አዳኝነት በየስፍራው የሚናገሩ ሁሉ እግዚአብሔር ደግሞ ትውልድም ቢሆን የተጠራ ሊያገለግል በሚሰማሩበትም ስፍራ ሁሉ ራሳቸውን የሚያሳዩ ሳይሆን የእግዚአብሔርን ትልቅነት ክርስቶስ ኢየሱስም ጌታ እንደሆነ የሚገልጡ እንጂ ራስን መግለጥ በኢየሱስ ስም ከጉባኤው ከምድሪቷ እግዚአብሔር እንዲነሳ ጸልያ። በክርስቶስ ኢየሱስ ስም እግዚአብሔር የዘላለም አምላክ ሆይ ስለተሰጡን ህዝቦች እናመሰግንሃለን። በኢየሱስም በነገር ሁሉ በሚያግዙን ሰዎች ላይ ሞገስ እንድታበዛ አሁንም ጸለይን። በሚጸልዩ በጸሎቱ በሚያግዙ እግዚአብሔር ፋይናንስ በሚያግዙ በየትኛውም አቅጣጫ ስፖርት በሚያደርጉ አካላት እግዚአብሔር አባቶ በነገር ሁሉ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ይባርካችሁ፣ የሚያስፈልጋችሁን የሚስጣችሁ ብዬ ጸልያል። ስለ ሁሉ እናመሰግናለን። መንፈስ ቅዱስ ጊዜውን ለአንተ አሳልፈን ሰጠን። አንተ ብቻህን ተናገር። አንተ ኢየሱስን አክብረው። ስለ ሁሉ እናመሰግናለን። በክርስቶስ ኢየሱስ ስም ጸልየናል። አሜን። ሰላም ቅዱሳን እንደምናላችሁ የእግዚአብሔር ስም የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ስም ሰላም እያልኩኝ እንግዲህ ከረጅም ጊዜያት በኋላ ድጋሚ በቮይስ ለማስተማር ፈልጌያለሁ። እዚህ እግዚአብሔር በረዳን መልኩ የተማማርን እንሄዳለን ማለት ነው። እንግዲህ ዛሬ እግዚአብሔር ረድቶን ያኛውን የቀድሞውን 12 ትምህርቶች ጨርሰን ዛሬ ደግሞ በጌታ በኢየሱስ ክርስቶስ ስም የተወሰኑ ጊዜያቶች ደግሞ የእምነት ኃይል እንድናይ ስለሚያስፈልግ የእምነት ኃይል ምንድነው የሚለውን ለመማማር እንወዳለን። እግዚአብሔር
ጸጋውን ያበዛልናል። በነገር ሁሉ እግዚአብሔር መንፈስ ሁሉ ጊዜ እንደምናገረው መማሪያችን መጽሐፍ ቅዱስ፣ አስተማሪያችን መንፈስ ቅዱስ ነውና ጊዜውን ለመንፈስ ቅዱስ ሰጥተናል። በክርስቶስ ኢየሱስ ስም በስመ አብ በወልድ በመንፈስ ቅዱስ ስም ይህንን የትምህርት ጊዜ እግዚአብሔር ሆይ በኢየሱስ ስም ቀሪውን ዘመናቶቻችንን ሁሉ ቀድሰነዋል። እግዚአብሔር ያስተምረናል። ከዚህ ደግሞ ሌላ ኃይል ተካፍለን እንመላለሳለን ማለት ነው። በጌታ በኢየሱስ ክርስቶስ ስም በድጋሚ ሰላምታ እያቀረብኩኝ እንግዲህ የዚህ የእምነት ኃይልን በተመለከተ ልናነሳ የሚገባው የመጀመሪያው ነገር ራሱ ስለ ኃይል ከመረዳታችን በፊት ለምሳሌ የባትሪ ኃይል፣ የመብራት ኃይል፣ የሆነ ነገር ኃይል ሲባል ከኃይሉ ይልቅ ባትሪ ራሱ ከምን እንደሚሰራ ባትሪ ማለት ምን ማለት እንደሆነ ማስረዳቱ ተገቢ እንደሆነው ሁሉ የመኪና ጉልበት የፈረስ ጉልበት እንደሚባለው ፈረስ ራሱ ምንድን ነው የሚለውን ነገር ማወቅ እንደሚያስፈልግ ሁሉ የእምነት ኃይል ብለን ከማለታችን በፊት እምነት ማለት ራሱ ምን ማለት እንደሆነ መረዳት አለብን፣ ልናውቅ ይገባል ብዬ አስባለሁ። እና እምነት ማለት ምን ማለት ነው የሚለውን የመጀመሪያ ለማስረዳት ያክል እምነት ማለት በእግዚአብሔር ላይ ጽኑ እምነት መኖር ወይንም ደግሞ በእግዚአብሔር ባህሪ ላይ መደገፍ፣ በእግዚአብሔር ባህሪያት ላይ መደገፍ። እንግዲህ ይህንን የዕብራይስጥ በህብሪው ቃሉ ኤሙናህ የምንለው ወይም ደግሞ ስቲድፋስት ትረስት ወይም ደግሞ ጽኑ የሆነ እምነት እግዚአብሔር ላይ ማሳየት የሚል የእግዚአብሔር ካራክተር ላይ ጽኑ የሆነ እምነት እንዲኖረን ማድረግ የሚል እምነትን ስናነሳ ስቲድፋስት የሆነ ጽኑ የሆነ እምነት ነገሩ ላይ ማሳየት፣ እግዚአብሔር ላይ ማሳየት። እንደ አማኝ አሁን እኛ ልናወራ የፈለግነው ያመነውን አካል ስቲድፋስት ጽኑ በሆነ ልክ እንድናምን ስለሆነ ዓላማው የዚህ ትምህርት ዓላማ ራሱ እግዚአብሔር ላይ ሙሉ ለሙሉ መደገፍ፣ ደከመኝ ሰለቸኝ በቃኝ ሳንል እግዚአብሔርን በሙሉ እምነት እንድናምነው ስለሚያስፈልግ የእምነትን ኃይል እንድናይ ያስፈልጋል በሚል እግዚአብሔር መንፈስ ምሪት ይህንን ትምህርት ለመማር ጀምረናል። ስለዚህ ይሄ የእምነት ባህሪ ምንድን ነው ካላችሁ እንዳልኳችሁ ኤሙናህ ማለት ስቲድፋስት ትረስት ወይም ደግሞ ጽኑ የሆነ እምነት በእግዚአብሔር ባህሪ ላይ ማሳየት ማለት ነው። ስለዚህ ብዙ እንደምንለው መማሪያችን መጽሐፍ ቅዱስ ነው፣ አስተማሪያችን መንፈስ ቅዱስ ነው ብለን እንደተነጋገር ነው። ከዚህ በመቀጠል መጽሐፍ ቅዱስ ላይ የተገለጡ አካላቶች አሉ። ስለ እምነት ሲነሳ ምንድን ነው መጽሐፍ ቅዱስ የሚለውን ነገር እንድናይ ስለሚያስፈልግ የመጀመሪያው ልናይ የሚገባው መጽሐፍ ኢየሱስ ክርስቶስ ጌታ ነው። የዕንባቆም መጽሐፍ ምዕራፍ 2 ቁጥር 4 ላይ ታስታውሱ እንደሆነ ጻድቅ ግን ከሱ በፊት ሌላ መልእክት አለ። ግን ከዛ ኋላ ጻድቅ ግን በእምነቱ በሕይወት ምን ይላል ይኖራል የሚል ቃል ታስታውሳላችሁ። ጻድቅ ግን በእምነቱ በሕይወት ይኖራል። ይህ ክፍል ከማብራራቴ በፊት በብሉይ ኪዳን ይሁን በአዲስ ኪዳን ትምህርቶች ወይም የመልእክቱ ጭብጥ የአዲስ ኪዳንም ይሁን የብሉይ ኪዳንም የመልእክቱ ጭብጥ ኢየሱስን ማግኘት አለበት። ወገኖቼ ትላንትና የተማርናቸው የተለያዩ ነገሮች ሊኖሩ ይችላሉ። በሕግ ተወሳስበን ሕግን የሚያስተምሩ ወገኖች ጋርም ሆነን የተለያዩ ነገሮች ተምረን ሊሆን ይችላል። ዕንባቆም ላይ ሆነን ዕንባቆምን ሳይሆን የምንሰብከው ኢየሱስ ክርስቶስ ጌታ ነው። ዕንባቆም ከመጣ በኋላ ያ ጻድቅ በእምነት ይኖራል የተባለለትን ጽድቅን ሊያመጣ ወደፊት የሚችለውን ኢየሱስን ማግኒፋይ የሚያደርግልኝ ዕንባቆም ከሌለ ዕንባቆም አይኖርም። ኢየሱስን የሚያጎናልኝ ኢሳይያስ ከሌለ እንደዛ አይደለም። እዚህ እያንዳንዱ ክፍል ላይ በየትኛውም ዘመን መጽሐፍ ቅዱስን ሲስተማቲካሊ በደንብ ስተዲ ስታደርጉ ስታጠኑ ኢየሱስን ልታገኙ የምትችሉባቸው መንገዶች ብዙ ናቸው። እዚህ የመጀመሪያው ኢየሱስን ልናገኝ የሚችለው ስለ እምነት ሲነሳ እንግዲህ እምነትን አንስቶ ኢየሱስን አለማንሳት፣ ኢየሱስን አንስቶ እምነትን አለማንሳት የማይሆን ነገር። ሲስተሙ ራሱ የኒው ቴስታመንት ሲስተም ራሱ ሲጀምር ምንድን ነው? መዳንን ከእምነት ጋር ያመነ ነው። ሊድን የሚችል አካል ራሱ ያለው ያመነ ተደርጎ የአዲስ ኪዳን ፕሪንሲፕል እስከሚሆን ድረስ የተነገረን እውነት ምንድን ነው? ኢየሱስ ክርስቶስ ጌታ ነው።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አይደል መጽሐፍ ቅዱስ የሚናገረው። ስለዚህ በዛ ልክ የአዲስ ኪዳን ፕሪንሲፕል መርህ እስከሚሆን ድረስ የተጣበቀው እምነትና ኢየሱስ በብሉይ ኪዳንም ልናገኘው ይገባል የሚል ኮት ላደርግ የምፈልገው ትምህርት ነውና ወደ ዕንባቆም ስንመለስ ምን ይላል አልኳችሁ? ጻድቅ ግን በእምነት በሕይወት ይኖራል። ይህ ክፍል ከማብራራቴ በፊት አሁንም ያልኳችሁ ሶስት ሐሳቦችን እናያለን። እዚህ አሁን የዕንባቆም ክፍል ላይ ጻድቅ የሚል አለ፣ በእምነት የሚል አለ፣ ከዛ በሕይወት ይኖራል የሚል አለ። ስለዚህ ሶስት ሐሳቦች አሉ ማለት ነው። ጽድቅ አለ፣ እምነት አለ፣ ሕይወት አለ። እንግዲህ ጽድቅን ስናወራ ጻድቅ ብሎ የሚለው በብሉይ ኪዳን ያለውን ሐሳብ ላስረዳችሁና በአጠቃላይ መጽሐፍ ቅዱስ ሐሳብንም ደግሞ ላስረዳችሁና ኢየሱስ ጋርም ደግሞ የሚመጣበትን ሐሳብ አሳያችኋለሁ። እንግዲህ ጻድቅ ብሎ የሚለው እግዚአብሔር የቀደሰው በፍቅሩ ከራሱ ጋር ያስተሳሰረው ማለት ነው አይደለም? ቅድም ያነሳሁላችሁ ክፍል ማለት ነው። ኢየሱስን እግዚአብሔር በመላኩ ሰው ሲያምን አያችሁ የሚገናኝ እንደሆነ የዕንባቆም መጽሐፍ የምታዩት ለዚህ ነው። ጻድቅ ሲባል የጸደቀ የተቀደሰ በእግዚአብሔር ፍቅር ከራሱ ከእግዚአብሔር ጋር በራሱ በእግዚአብሔር ፍቅር ሳንክቲፋይድ የሆነ አካል ጻድቅ አለ። ይህ ሳንክቲፊኬሽንን ስታመጡ የሚመጣው ከክርስቶስ ኢየሱስ ነው። መንጻት መጽደቅ የሚሆነው ትናንትና በሚኖረው የመታጠብ ሕግ የሚነጹትን በግብር አይነት ሳይሆን ወደ ሁለተኛው ሐሳብ ላይ ስመጣላችሁ ይገባቸዋል። ጻድቅ ብሎ ነው የሚጀምረው። አይደንቲቲውን ራሱ ቀይረውታል። ኃጢአተኛ ብሎ አይደለም የሚጀምረው። ጻድቅ ማንነቱ ሳንክቲፋይድ የሆነው አካል በክርስቶስ ኢየሱስ የመስቀል ስራ ያ የተከፈለለት አካል የደም ስራ ደሙ በጉበኑ ላይ እንደነበረ ልክ እንደዛ በመስቀል ስራ የኢየሱስን ደም በማፍሰስ መስዋዕት ለአንዴና ለመጨረሻ ጊዜ ያ ጻድቅ የጸደቀው ጻድቅ በእምነቱ ኢየሱስ ክርስቶስ ጌታ ነው። ኤሙና ቅድም እንዳልኳችሁ ስቲድፋስት የሆነ ኢየሱስን በማመኑ ወይም እግዚአብሔርን በማመን ጽኑ የሆነ እምነት በማሳየት በምን ይኖራል አለ? በሕይወት ይኖራል። በሕይወት ይኖራል የሚለውም ሐሳብ ከኢየሱስ ጋር የሚገናኝ ነው ወገኖቼ። በሕይወት ይኖራል የሚለው ኤቨርላስቲንግ ላይፍ ኤቨርላስቲንግ ዘላለማዊ የሆነ ሕይወትን ማግኘት የሚችለው ጻድቁ በእምነት ነው። ጽኑ በሆነ እግዚአብሔራዊ በሆነ ባህሪ ላይ መደገፍ ነው። እግዚአብሔር በሚያደርጋቸው ነገሮች ሁሉና በእግዚአብሔር በሆኑ ባህሪያቶች ሁሉ ላይ በተደገፈ ቁጥር ባመነ ቁጥር ኮምፕሮማይዝ ሳያደርግ ወይም ደግሞ ግራቀኝ ሳያይ እግዚአብሔር ላይ በተደገፈ ቁጥር የዘላለምን ሕይወት ያገኛል ይላል። ኢየሱስ ክርስቶስ ጌታ ነው። ያ ሕይወት የምትሉት ቃል ታስታውሱ እንደሆነ ኢየሱስ በአገልግሎት ዘመኑ እኔ መንገድ እውነት ነኝ ብሎ እንደተናገረው እንዲሁ ኢየሱስ ክርስቶስን ለመጠቆምም ጨምር ነው። ኢየሱስን ፋይንድ አውት ማድረግ ይጠበቅብናል ብዬ የምናገረው ለዚህ ነው። ከዚህ ቅድም ያነሳውላቸው የመጽሐፍ ቅዱስ ክፍልም ይህንን የሚያጠነክር ነው ማለት ነው። እንግዲህ በኢየሱስ ክርስቶስ ሰው በኢየሱስ በሚያምን ጊዜ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለሙን ምን ብሏል? እንዲሁ ወዷል ይላል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ይህንን ለማጽናት ታስታውሱ እንደሆነ መነሳት ያለበት ሌላኛው የእምነት ሲነሳ የዕብራውያን 11 ቁጥር 1 ክፍል ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ማክሬዳል ያስቶካ በኢየሱስ ስም ይሄ ብርሃን ይብራላችሁ። እውነት እንግዲህ እንደዚህ ይላል። ዕብራውያን መጽሐፍን አነባለሁ በኢየሱስም። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር ምን የሚል ነው? የሚያስረዳ ነው። ሃሌሉያ። እምነትም ተስፋ ስለምናደርገው ነገር ሃሌሉያ ምን የሚያደርግ ነው? የሚያስረዳ ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር ምን የሚል ነው? የሚያስረዳ ነው። when you have a faith እሙና የምንለው ስቲድፋ ጽኑ የሆነ እምነት ሲኖር አንዳንድን ሰው በሰውኛ እንኳን ሰውን የሚያምነው ካለው ነባራዊ ሁኔታ ያ ሊያምነው የሚገባውን አካል ያለው ሀብት ምንድን ነው?
ይህ ሰው ነገ የሆነ ነገር አደርግልሃለሁ ሲለው ሊያምነው የሚችለው ካለው ሀብት ካለው ታዋቂነት ከሆነ ሁኔታዎች ተነስቶ ሊያደርግ ይችላል ሰውን ሲያምን። ነገር ግን when you come to እግዚአብሔራዊ የሆነ እምነትን ስናነሳ ሰው እግዚአብሔርን የማመን የምንለው ጽኑ የሆነ እምነት ሊኖረው ይገባል ብለን ስናነሳ ግን እምነቱ ባህሪው ምን አይነት ነው? ተስፋ ስለምናደርገው ነገር ነገ ኢየሱስ መጥቶ ይዞ ይሄዳል የምንለው መሰረታዊና ዋና የሆነ ልናምነው የሚገባ ከዛ በምድር ለምንመላለስባቸው ነገሮች የምንፈልጋቸው ሐሳቦች ስላሉ ወደፊት የማነሳቸው ጉዳዮች ይኖራሉ። ምድራዊ ለሆኑ ነገሮችም እምነት ኃይል ያስፈልገናል ስለምን በሰማያዊ ስፍራ ኢየሱስ ይዞ ሊሄድ እንዲችል የሚበሰብሰው የማይበሰብሰውን ለብሶ ኢየሱስን ልንቀበል በደመና እንድንሄድ እንድናውቅ ተስፋ እንድናደርግ የሚያደርገን እውነተኛው እምነት ያ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር ደግሞ ምን የሚለን የሚያስረዳን ነው። ኮንሰፕቱ እዚህ ጋር ታስታውሱ እንደሆነ አብርሃም እቺን ብዬ ሊጨርስ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አብርሃምን ሊፈትነው ልጅህን ሰዋልኝ ብሎ ባለው ሰዓት አብርሃም ልጁን ሎሌዎቹን አህያውን ይዞ ሄደ። እየወጣ በነበረበት ሰዓት ታስታውሳላችሁ ኢየሱስ ክርስቶስ ጌታ ነው። የዚህን የዕብራውያንን ቃል ላስረዳችሁ ስለምፈልግ ነው። እየሄደ በነበረበት ሰዓት የሆነ አንድ ቦታ ላይ ሲደርሱ ሎሌዎቹንና አህያዎቹን አስቁሞ በቃ እናንተ እዚህ ቆዩን፣ አህዮቹን ጠብቁ፣ እኛ ደርሰን እንመለሳለን የሚል ቃል አለ። ፕሉራል ነው። እኛ ማለት ሁለትና ከዛ በላይ የሆኑ ነገሮችን ነው፣ ብዛትን የሚያሳይ ነው። አብርሃም እግዚአብሔር ምን አለ ይላል መልሶ መጀመሪያ ሰዋልኝ ብሎ ሲናገረው ታያላችሁ። ሰዋልኝ ያለው አብርሃም ሄዶ ሰውቶት ልጁን ከተመለሰ ብቻውን ነው መመለስ ያለበት አብርሃም። ኢየሱስ ክርስቶስ ጌታ። ነገር ግን ሰዋልኝ ብሎ ባለው ሰዓት ይዞት ሄደ። ሎሌዎቹን አስቆሞ ከአህዮቹ ጋር እናንተ እዚህ ሁኑ፣ እኔና ልጄ ደርሰን እንመለሳለን ብሎ ለሌሎቹ አላቸው ይላል። ታዲያ ይሄ ምንድን ነው የሚያሳየው? እዚህ ጋር ኢየሱስ ክርስቶስ ጌታ ወደኋላ ላይ ለአብርሃም የተመሰከረለት የጽድቅ እምነት ለምን እንደሆነ በዚህ መልኩ የምትረዱት ሁኔታ ይኖራል። እንመለሳለን ብሎ አለ ኢየሱስ ክርስቶስ ጌታ። እንመለሳለን ብሎ ማለቱ አብርሃም በእግዚአብሔር ላይ የመጣበቁ እግዚአብሔርን ማመኑ በዛ ዕድሜ መውለዱ አንድ ሆኖ ሳለ እግዚአብሔር ይህንን ተአምር ካደረገ ልጅን ሊወስድብኝ አይችልም ከሰጠኝ በኋላ፣ ነገር ግን እግዚአብሔር ሊያደርግ የሚችለውን ያውቃል የሚል ትልቅ እምነት ስቲድፋስት ጽኑ የሆነ እምነት በእግዚአብሔር ላይ ስለነበረው እሺ ብሎ ታዘዘ። እንመጣለን አላቸው። አማኝ ነው። አያቸው እግዚአብሔር there's something God will do ሳክሪፋይ ላደርገው ስል እግዚአብሔር ሊያደርገው የሚችለው የሆነ ሚራክልስ የሆነ ነገር አለ ብሎ እግዚአብሔርን አምኖታል። ኢየሱስ ክርስቶስ ጌታ። ከዛስ ሁለተኛ ላንሳላችሁ። ይዞት ሄደ። መስዋዕት ቦታው ላይ ደረሱ። ልጁም ምን አለው ይላል? አባቴ ሆይ ቢላውም እሳቱም ይኸው መስዋዕቱ በግ የት አለ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ አብርሃም አለው የሚል ቃል አለ። አያችሁ፣ ይሄ አንደኛ ክሩሲፊኬሽንን የሚያነሳ ነው። በኋላ ላይ ያነሳላችኋለሁ። ነገር ግን አሁንም አብርሃም በእግዚአብሔር ላይ ያለውን እምነት he increased ጨመረ። የመስዋዕቱን በግ እግዚአብሔር ያዘጋጃል። it is not you that I will sacrifice, God will provide እንደማለት ነው። እግዚአብሔር ፕሮቫይድ ያደርጋል። ሳክሪፋይ የማደርገው የምሰዋለት የእግዚአብሔር የምሰዋለትን ነገር የመስዋዕቱን በግ እግዚአብሔር ያዘጋጃል ሲል ታስታውሳላችሁ። አሁንም አብርሃም ጽኑ እምነት አለው። ሄዶም ደግሞ በአዲስ ኪዳናዊ እምነት ኢየሱስን ልናገኝ ሊያድነን የሚችል የሚሰዋ የመስዋዕት በግ እንዳለ የመስቀሉን ስራ ሰርቶ ከእግዚአብሔር ጋር እምነታችንን ሊያጠነክር ከእግዚአብሔር ጋር ያለንን ሪሌሽን ሊያጠነክር የሚችል አንድ በግ እንደሚመጣ እሱም ሕያው የሆነ ኢንካርኔትድ ትስጉ የሆነ ኢየሱስ ክርስቶስ እንደሚመጣ አብርሃምም አምኗል። እዚህ መጽሐፍ ምን ይለናል? ኢየሱስ ክርስቶስ ጌታ ነው። አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ምን አለለት? ተቆጠረለት። ወገኖቼ እዚህ እምነት
በእግዚአብሔር ላይ መደገፍ ማለት ነው። ነገሮቻችን ሁሉ ላይ ኢየሱስ እንደሚመጣ ኢየሱስ ዘገየ የሚል አስተሳሰብ እንዲኖረን ሳይሆን ኢየሱስ የሚመጣል፣ ኢየሱስ ይናፍቆኛል፣ ኢየሱስ መንፈስ ቅዱስ በቃ አሁን ጥልቅ መሄድ እፈልጋለሁ፣ ዲፕ መረዳት ውስጥ መግባት እፈልጋለሁ አስተምረን እያልን በብዙ እምነት እንድንሆንና ኢየሱስ እንድንጠብቀው ያስፈልጋል። ይሄ ሙሉ የማናየውን ነገር የሚያስረዳ ባለው በውስጣችን ባደረው መንፈስ ቅዱስ እግዚአብሔርን እያመንን ኢየሱስን ልንጠብቅ ያስፈልገናል ወገኖቼ፣ ያስፈልጋል። እድሜዎቻቸውን ሙሉ ያለቀ እድሜ ላይ ልጅ እንደመጣ ባለቀ እድሜያችን እንኳን ልጁ ኢየሱስ ሊመጣ ይችላል። ዛሬም ሊመጣ ይችላል። ልናምን ይገባዋል። በምድር ነገሮቻችን ሁሉ ላይ ኢየሱስ ክርስቶስ ጌታ። እምነት የሚጀምረው ከእግዚአብሔር ስለሆነ ነው ከእግዚአብሔር ጋር እያጣበቅኩላቸው ያለሁት እንጂ በምድር ላይ ላሉ ነገሮቻችን ሁሉ ላይም በእግዚአብሔር ላይ ጽኑ እምነት ሊኖረን ያስፈልገናል። በሌሉ ነገሮቻችን ላይ እንዳሉ አድርገን ስንቆጠር እግዚአብሔር ፕሮቫይድ የማድረግ አቅም አለው ወገኖች። በሰፊው ብዙ ክፍሎች ስላሉ በሱ ያብራራን እንሄዳለን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ጌታዬ ይመጣል። እመኑ ወገኖቼ፣ እንመን። እግዚአብሔር በክርስቶስ ኢየሱስ ጠቅልሎ የሰራው ደግሞ እግዚአብሔር ዓላማውም በዘመን መጨረሻ ያለውም ሐሳብ ዓለማትን በክርስቶስ መጠቅለል እንደሆነ እግዚአብሔር ራሱ አምኖ ጨርሷል። ተጽፏል። ያ ሊሆን እንደሚችል አምናለሁ። ስለዚህ ወንጌልን እየሰራን እግዚአብሔርን ተስፋ እያደረግን ኢየሱስ ክርስቶስ እንዲመጣ ተስፋ እያደረግን በነገሮቻችን በጎደሉ በምንላቸው በምድር ቆይታዎቻችን ሁሉ ላይ እግዚአብሔር ተአምራትን ሞገስን በነገሮቻችን ሁሉ አስፈላጊ በሆነ እንደ ምድር እንደ መሪ እንደ አገልጋይ እንደ እግዚአብሔር ልጆች በምንሰማራበት ስፍራ ሁሉ ላይ እግዚአብሔርን ማመን ይሁንልን እላለሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል። ቀጣይ እንቀጥላለን። ክፍል 2 በቀጣይ ሳምንት እንደ ጌታ ፍቃድ እንቀጥላለን ማለት ነው። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ኢየሱስ ክርስቶስ ያድናል። ኢየሱስ ይመጣል። አሜን። በዚህ መንፈስ በርቱ ለማለት ወዳለው ተባረኩ። ሳምንታዊ ፕሮግራሞቻችን እንደዚሁ አርብ የትምህርት ጊዜ ይኖረናል። ከሰኞ እስከ አርብ ድረስ የጸሎት ጊዜ ምሽት 12 ሰዓት ጀምሮ ይደወላችሁ መጸለይ መመካከል እንችላለን ማለት ነው። እግዚአብሔር ዘመናችሁን ይባርክ። በብርቱ ፈልጉት። በብርቱ መንፈስ ቅዱስ ጋር ህብረት አድርጉ። ተባረኩ። አሜን።